በቆዳ እንክብካቤ ላይ ትልቁ አጥፊ አስተሳሰብ ቆዳውን አለማመን ነው። ሰላም፣ እንዴት ናችሁ? የዛሬ ቪዲዮ በቆዳችን ላይ የምናደርጋቸውን ስህተቶች እናያለን። ሰዎች ብዙ ጊዜ ተአምራዊ መፍትሄና ለውጥን ፍለጋ ቆዳቸውን በኃይል ያጠቃሉ። ቆዳ የሞቱ ሴሎችን ማስወገድ፣ ቅባትን ማስተካከል እና ራሱን መጠገን የሚችል ብልህ አካል መሆኑን ማወቅ አለብን። አብዛኛውን ጊዜ የሚያስፈልገው መሰረታዊ እርጥበትና ምቹ ሁኔታ ብቻ ነው። እናም አሁን 10ቱን ስህተቶችን እናያለን። አንደኛ፣ ቆዳን በኃይልና ብዙ ጊዜ ማጽዳት። ቆዳን ቶሎ ቶሎ መታጠብ ወይም ደግሞ አልካላይን የበዛባቸው ማጽጃዎች መጠቀም የቆዳ የተፈጥሯዊ መከላከያ ያጠፋል። አንዳንድ ብራንድ ማጽጃዎች ወይም ማስኮች ለ10 እስከ 15 ደቂቃ ቆዳ ላይ እንዲቆዩ ቢመክሩም ማጽጃዎቹ በቆሻሻና በተፈጥሮ ቅባት መካከል ያለውን ልዩነት መለየት ስለማይችሉ ሁሉንም ነገር ጠራርገው ያስወግዳሉ። እናም ቆዳችን እንዲደርቅ ያደርጋሉ። ስለዚህ በቀን 2 ጊዜ ብቻ መታጠብ በቂ ነው። ሁለተኛ፣ በጥጥ ፓዶችና ፎጣ ቆዳ ላይ ጉዳት ማድረስ። ሜካፕን በጥጥና በሚላጡ ፓዶች ማጽዳት እና እነዚህን ከመጠን በላይ መጠቀም ምክንያት በኬሚካል ሳይሆን በአካላዊ ጉዳት ቆዳን ማስቆጣት ወይም ደግሞ መላላጥ ያጋጥማል። ስለዚህም የጥጥ ፓድ መጠቀም ግዴታ ከሆነ ምንም አይነት ሻካራነት የሌለውን ለስለስ ያለ ፓድ ይምረጡ። ቆዳን እንዳይጭር ደግሞ በውሃ በደንብ ያርጥቡት። ያለምንም ጫና በቀስታ ይጥረጉ እና ፊቶን በፎጣ ከማድረግ ይቆጠቡ። ሶስተኛ፣ ክሊንዘሮችን በደንብ ሳያጸዱ ቆዳ ላይ መተው። ክሊንዘሮች ለስላሳ ማጽጃዎች ቢኖራቸውም እንኳን አሁንም ኬሚካሎች ይዘዋል። እነዚህን ቆዳ ላይ መተው ደግሞ የተፈጥሮ እርጥበትን ማድረቅ ያስከትላል። የቆዳ ሕክምና ባለሙያዎች ይህንን ለብ ባለ ውሃ ቀስ ብሎ ማልቀቅን አጥብቀው ይመክራሉ። አራተኛ፣ ሙሉ ፊትን በኩል ደረጃ መንከባከብ። የፊቶ ተፈጥሮ የተለያየ ነው። የቲዞን ግንባርና አፍንጫ አካባቢ ወፍራምና ቅባታማ ሲሆን የአይን አካባቢ ደግሞ በጣም ስስ ነው። ሙሉ ፊት ላይ ይቀቡ የሚሉ የምርት መመሪያዎችን ችላ እንድትሉ መክራለሁ። መፍትሄው ማስኮችን፣ ክሌ ማስክን ቅባታማ በሆነው ቲዞን ላይ ብቻ ይቀቡ። ከባድ እርጥበት አዘል ቅባቶችን ደረቅ በሆኑት ጉንጮች ላይ ብቻ ይቀቡ። ለቀሪ ፊቶ ደግሞ በጣቶች ላይ የቀረውን ትርፍ ቅባት ብቻ ይጠቀሙ። አምስተኛ፣ ሙሉ የብጉር ማጥፊያ ምርቶችን በአንድ ላይ መጠቀም። ብዙ ሰዎች ሙሉ የብጉር ማጥፊያ ምርቶችን ሳሙና፣ ቶነር፣ ሴረም፣ ክሬም ገዝተው በአንድ ላይ ይጠቀማሉ። መሰረታዊ የቆዳ እንክብካቤው ሁል ጊዜ ለስላሳ እርጥበትን መስጠት መሆን አለበት። ጠንካራ ንጥረ ነገሮችን መጠቀም ያለበት ቆዳው በትክክል በሚፈልግበት ጊዜና ቦታ ብቻ መሆን አለበት። ስድስተኛ፣ ቅባታማ ቆዳን እርጥበት መንፈግ። ቅባታማ ቆዳን ለማስተካከል ማድረቅ ያስፈልጋል የሚለው የተሳሳተ አመለካከት ነው። ብዙ ጊዜ ቅባታማ ቆዳ በእርግጥ የውሃ እጥረት አለበት። ይህም ቆዳው እጥረቱን ለማስተካከል ከመጠን በላይ ቅባት እንዲያመነጭ ያደርገዋል። ቆዳን ማራስ ቅባት ማምረቱን እንዲያቆም ምልክት የሚሰጥ ምቹ ሁኔታን ይፈጥራል። እናም ቀላል በሆነ የጄል ሞይስቸራይዘር መጀመርን እንችላለን። ሰባተኛ፣ የብጉር መድኃኒቶችን በየቀኑ መጠቀም። እንደ ሳልሲሊክ አሲድ፣ ቤንዞይል ፐሮክሳይድ ያሉ ንጥረ ነገሮችን በአጭር ጊዜ ውስጥ ለውጥ ያመጣሉ። ነገር ግን በየቀኑ በእነርሱ በመተማመን ቆዳው በራሱ ጊዜ የሚፈወስበትንና የሚያገግምበትን ጊዜ መንሳት የለብንም። እናም እረፍት እየሰጠን ብንጠቀም የተሻለ ለውጥን እናመጣለን። ስምንተኛ፣ ቆዳን በብዙ ምርቶች ማጥለቅለቅ። ያለ ዓላማ ብዙ ምርቶችን መደራረብ ትልቅ ስህተት ነው። ቆዳ ሊመጥ የሚችለው የተወሰነ መጠን ብቻ ነው። በሶስተኛው ወይም በአራተኛው ዙር የሚቀባው ምርት ምንም ጥቅም ሳይሰጥ ቆዳ ላይ ከላይ ብቻ ይቀመጣል። ጥብቅ የሆነ ባለ ብዙ ደረጃ እንክብካቤን ከመከተል ይልቅ ቆዳን በትክክል የሚፈልገውን ነገር ለይቶ በእርሱ ላይ ማተኮር አለብን። 9. የእርጅና መከላከያ ምርቶችን በለጋ ዕድሜ መጀመር። በ10ዎቹ ወይም በ20ዎቹ የዕድሜ ክልል ውስጥ እንደ ሬቲኖል ወይም ቫይታሚን ሲ ያሉ ጠንካራ ንጥረ ነገሮችን መጠቀም አላስፈላጊ ጭንቀትን ይፈጥራል። እነዚህ ንጥረ ነገሮች የበሰሉ የቆዳ ሴሎችን በተሻለ ሁኔታ እንዲሰሩ በማስገደድ እንደ የግል አሰልጣኝ ሆነው ያገለግላሉ።
ለወጣትነት ቆዳ ይህ ጭንቀትንና መቆጣትን ያለ ጊዜውን እርጅናን ሊያስከትል ይችላል። ስለዚህ እርጥበት አዘል ቅባቶችና የፀሐይ መከላከያን በየቀኑ በመጠቀም የወጣትነት ቆዳውን በቀላሉ መጠበቅ አለብን። 10. የጥጥ ትራስ ጨርቅ መጠቀም። ጥጥ ፈሳሽን በከፍተኛ ሁኔታ ይመጣል። ይህም ማለት የማታ የቆዳ እንክብካቤ ምርቶችና ላብን ይመጣል። እንዲሁም ቆዳን ያሞቃል። ይህም እርጅናን ያፋጥናል። እናም በእንቅልፍ ጊዜ ደግሞ ቆዳችን እንዲጨማደድ ያደርጋል። ስለዚህ የሐር ወይም ደግሞ ሲልክ ትራስ ጨርቅ ብንጠቀም የሙቀት መጠንን ያስተካክላል። እርጥበትን የመምጠጥ ባህሪም ስለሌለው በጣም ንጹህ ይሆናል። እናም የቆዳን እንክብካቤ ምርቶችን ፊቶ ላይ እንዲቆዩ ያደርጋል። እንዲሁም በማለዳ የሚወጡ ድንገተኛ ብጉሮችን ለማስቆም ይረዳል። 10ቱን ቆዳ ላይ የምናደርጋቸውን ስህተቶች አይተናል። በዚህ ቪዲዮ ከተጠቀማችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።